ፎቶው ለቆ ሚስቱ ፎቶው ላይክ ስላላደረገችለት ያኮርፋል። በዚያ ተናዶ በቃ ምሳል በላ ምን ሆነሽ ነው እንዴ ላይክ ሳታረጊልኝ ብሎ ሚስቱን ብትሆን ማለት ነው። በጣም እኮ ነው የሚያሳዝነው በእውነቱ። አሁን ይሄ ነውር አይደለም፣ ነውር እኮ ነው በእውነቱ ማለት ነው። በዚህ ነው እኮ በቃ ሰው የሚተክዘው። ይኸውልህ ፎቶውን ይለቅና ፌስቡክ ላይ ስንት ሰው ላይክ ያደረገው? ጥሩ ነው። እዚች ጋር ትንሽ ጎለኛል፣ በጣም ጥሩ እያለ በዚያ ነው የሚፈነጥዘው። አሁን መቼ ነው የሰማሁትን ዜና ልንገራችሁ። አምና ነው የዛሬ 2 ዓመት የሰማሁት። የፖፕ ፍራንሲስን ታውቋቸዋላችሁ? ታውቋቸዋላችሁ? የወዴት ናቸው? የቫቲካን ውስጥ የካቶሊኩ ፓትርያርክ ናቸው። የዓለም ካቶሊክ ቤተክርስቲያን ፓትርያርክ ናቸው። እና ተሳስተው በሳቸው ኢንስታግራም ገጽ ምን አድርገዋል? የአንዲት ሞዴሊስት ፎቶ ሼር ያደርጋሉ። መልከኛ ናት ማለት ነው። እና እሳቸው ያርጉት ሌላ ሰው ያወርገው እንግዲህ የሚታወቅ ነገር የለም። እግዚአብሔር ያውቀዋል። እንግዲህ በኋላ መግለጫ የተሰጠው አይ ሰዎች ነካክተውት ነው የኔን ፔጅ የሚያስተዳድሩ ልጆች ናቸው ምናምን ብለው ነው የተናገሩ። እንግዲህ እሱኛ እግዚአብሔር ያውቃል። ሼር አደረጉት እና ሴትየቱ ተጠየቀች። እንዲሁ ምን ተሰማሽ ብሎ ጋዜጠኞች በጣም ነው ደስ ያለኝ ቅዱስ እንደሆንኩ ነው የተሰማኝ እሳቸው ሼር ስላደረጉልኝ በጣም ደስ ብሎኛል አለች። በእውነቱ ማለት ነው የሚያስጨንቀው ትልቅ ሰው ሼር አደረግልኝ ብላ እሷ ፈንጥዛለች።